ቢመድብ ካለ 1 ሚሊዮን ንቃት አያሸንፍም ብሎ ቢመድብ ካለ አውቃለሁ። ሁላችሁም እንደተራሰው እንደምታዩ እንደውም ይትላላችሁና የሰማው ነው። እንደውም ያለኝ ሰውዬ ትመድባለህ ትሸነፋለህ ብለህ ኡመር ቤት አይደለም አምናችኋል ማለት ነው። በኔ ይሄ ፋይት ላይ እንግዲህ 1 ሚሊዮን ነው ያለው። ብር አይቀር መሰለኝ። አረ ትትላለ 1 ሚሊዮን ያለው ከዛ በላይ ማድረግ ይችላል። ከ10 ሚሊዮን በላይ ኦኬ ታንክ ዩ። አሁን ደግሞ ወደ አብርሽ ምንድን ነው የምትለው? የሾው ሰው ነው እና ደግሞ የስራ ሰው ነው። እኛ ሾው ምናምን አናውቅም። እኛ ያው የሶሻል ሚዲያው እንትን ብዙም እንትን አለ ኦልሬዲ እሱ ቲክታክ ላይ ምናምን በደንብ ይታወቃል። በደንብ ይላል ቲክታክ ላይ አይደለም ቦክስ ያለው ቦክሱ ደግሞ አሳያለሁ እንዴት መጮት እንዳለብህ ደግሞ እዛ ላይ ትማራለህ። ገና በጣም ብዙ ይቀራል፣ ብዙ ይቀራል። አብርሃም ስለፈረዳ ምናምን ስለነጠርክ አይደለም። በነጠረው ደግሞ እንዳልሆነ እዛ ላይ ያሳያል። አብርሃም አለ ብዙ ጊዜ ሲጫወት አይቼዋለሁ። በጣም ብዙ ጊዜ እና ብዙ ጊዜ ሲወድቅ ነው ያየሁት። ሁሉም ተመቶ ይወድቃል፣ እጆቹን ተመቶ ይወድቃል። በነገራችን ላይ ለዚህ ነው እንዴት ሰው ማክበር እንዳለብህ አስተምራለሁ ያልኩህ። ለዚህ ነው ሲሄድ እንዴት ማክበር እንዳለብህ አስተምራለሁ ያልኩህ። ለዚህ ነው ገና ቅርብ ጊዜ ነው የመጣው። አሳያለሁ ለማንኛውም ለማንኛውም ተዘጋጅ፣ በደምብ ተዘጋጅ። እዚህ ጋር ለማክስ ነው እንጂ እራሱ እንደሚያሸነፍ ያውቃል። ለማክስ ነው እዚህ ጋር ይኸውልህ ወንድ ያለበት ነው የምትገባው። የወንዶች ሪንግ ውስጥ ነው የምትገባው። ይሄ የቲክታክ ጨዋታ ምናምን ዱቄት መቀባባት አይደለም። እሱን እዛ ላይ ትበይ የቲክታኩን ለቲክታከሮቹ ተዩ። አንቺ ያው በእርግጥ ቲክታከር ስለሆንሽ እዛ ላይ በጣም ጎበዝ ነሽ። እዚህ ሪንግ ላይ ደግሞ ሪንጉን ለኛ ተዩ። ሪንጉ ላይ ደግሞ ሪንጉን ለኛ ተዩ። እንዴት አድርገን ቦክሱን መጫወት እንዳለብን ሪንግ ላይ በዛ ካፌ ታገኝ ነው የፈለገው። በነገራችን ላይ ብዙ ማውራት ነው ወንድ ሰው አይደለም። ያው አሳያለሁ ለማንኛውም እኔ እንደማሸነፈ ጓደኞች ያውቃሉ፣ አብረው የሚሰሩት ያውቃሉ፣ አሰልጣኝ ራሱ እንደማሸነፍ ያውቃል። ስለዚህ ወላሂ ያን ዕለት ፎቶ ከሚዝል ውጪ ማለት ነው አንድ ሰው የሚከተልም አይመስለኝም፣ የሚመጣ አይመስለኝም። እኔ የኔ ጀማ እያየ ነው እዚህ ጋር እንዳለ አሎ እያየ ነው። አሰልጣኝሽ ቦክሰር ነው የሚያስተምርሽ፣ ቲክታክ ነው የሚያስተምርሽ። እሱ በራሱ ያው ቲክታከር ሆኗል አይደል? ገብቶ ይደግፋል እዛ ሰዓት ላይ። እሺ ብዙም እኔ የአፍካራት ያልስልበትም። በመጨረሻም በቃ ውስጥ ንገረኝ። በመጨረሻም ወንድ ልጅ አይበልም፣ ግን አይ ፕሮሚስ ዩ ጋይስ ታይሰንም ብሎ መጡ አንድ ሰው ኮርቱን ጃፍራ አይመለስም። ቴንክ ዩ ጨርሻለሁ። እሺ እስቲ ሪንጉ ላይ እናያለን ይህንን ፉክክር። አሁን ቀጣይ ደግሞ ወደ ያቡ እንሄዳለን። ያቡ እንግዲህ ከቡታጅራ የመጣች ራሷን በሌላ ቀለም ደግሞ ይዛ የመጣች ፋይተር ናት። ዛህራን መገዳደር ካለብኝ ማሸነፍ ካለብኝ እኔ ነኝ የማሸንፈው ብላ ማጣሪያ ጨዋታ አሸንፋ የመጣች ተወዳዳሪ ናት። ያቡ ምን ትያለሽ? በመጀመሪያ ደረጃ እዚህ የደረስኩት በመብራው ፍቃድ ነውና አስተግል ማይክ ያው ማውራት ላይ ብዙም አይደለሁምና እድሉ ስለተሰጠኝ አመሰግናለሁ። እዚህ ደረጃ እንድደርስ የመብራን የድንግል ልጅ ነው የረዳኝና ስሙ የተመሰገነ ይሁን። መብራንም ስሙ የተመሰገነ ይሁን እና ብዙ ማውራት መውድ ሰው አይደለሁም። ዛራ ማውራት ትወዳለች ብላኛለችና እንዳወራ ያደረገኝ ይህንን መድረክ ለማግኘት ነውና ያው የተግባር ሰው መሆን የምፈልገውም የተግባር ሰው ነኝ። ስለዚህ ማውራት መውድ ሰው አይደለም።
ከዛ በዘለለ ደግሞ እነጌች እናሹ አንድ ተስፋዬ የጨለመ እንስት ወደ አረብ ሀገር ልትሰደድ የነበረችን እንስት ነው እንደመራት ያወራችሁናል። ስለዚህ እንደ መብራት ነው ያበራችሁልኝ እድሌን። ተስፋዬን እንደገና እንደ አዲስ አበባ እንደምትፈካ አበባ ነው ያፈካችሁልኝ እና ይህንን እድል ደግሞ ብቻ ሜዳው ይለየን ነው የምለው። እዚሁ አድዋ ላይ እንገናኝ። ዛራ የተሰጠኝን መድረክ እጠቀምበታለሁ በደንብ እያለች መድረኩ የኔ ነው፣ እኔ ላይ የምቆጣጠረው። እድል የላትም። በደንብ አድርጌ ያሸንፋለሁ ኢንሻአላህ። ያው ምንድነው የምትይው? እድል የለሽም እያለች ያው እንደነገርኳችሁ ማውራት ነው አይደለም፣ የተግባር ሰው ነው ብያችኋለሁ። ስለዚህ እዚሁ አድዋ ይለየናል ማለት ነው። ይለያል፣ ዘንድሮ ይለያል። ናይስ። በጣም አድናቂዋ ነኝ። በጣም ጎበዝ ነሽ፣ አደንቅሻለሁ። እዚህ አጋጣሚ በጣም ነው ማከብርሽ። ነገር ግን እዚህ ሜዳ ላይ እንገናኝ። ናይስ ናይስ። አሁን ዛሬንጉ ላይ ታከብሪኛለሽ። ዛሬ ደግሞ አሁን የበለጠ ታከብሪኛለሽ። አክብሮትሽ ትክክል እንደሆነ ታሳያለሽ። ስንት ተራራ ፈንቅዬ እንደመጣው ብታውቂ እኔ ማውራት እዛው። ስለዚህ እዛው መድረኩ ላይ እንገናኛለን። እሺ እዛው አንድ ላይ ቆልፌባቸው ስወጣ ይሄን ኢነርጂ ይኖራል አይኖርም እናያለን። እሺ እንዴት ነሽ? ደስ አዋለው ሰላም ነሽ? እስኪ ስለ ውድድሩ ምን ተዘርጋ ይገናኛል። ጨዋታውን ስትገመግም ነበረ፣ ሙሉ ማጣሪያ ስታስቀርጽ ስትመዘግብ ነበረ። ምንድነው የጻፍከው? ብዙ የተጻፈ ነገር አለ። ብዙ የተጻፈ ነገር አለ። ሞቴ እንደዛ አይደለም ጨዋታው፣ እንደዛ አይደለም ጨዋታው። እኔ ለእናንተ ምንም ነገር አለ። ሁላችሁም ታቁኛላችሁ። ባለፈው ጌም ላይ ምን አይነት ጨዋታ እንዳሳያችሁ፣ ምን ያክል ጠንካራ ሰው እንደሆንኩም ታውቃላችሁ። ከዛ የበለጠ ደግሞ ምርጥ ጨዋታ አሳያችኋለሁ። የባለፈው ጌም ላይ ቻምፒዮን ነበርኩኝ። ቻምፒዮንነቴን አስቀጥላለሁ። አሸናፊ ሆነው በደንብ አስረግጬላችኋለሁ። ፍሬዘር እያለ ያለው ባለፈው ያረጋችሁት ማጣሪያ ሟይታይ ሟይታይ እንደዚህ ጨዋታ የለም፣ ለሟይታይ አትመጥኑም እያለ ነው። ምን ትላለህ? በዚህኛው እኔ ነኝ አሸናፊ ሆነው፣ ለዛውም በእግርም ከፈለክ በእጅም ከፈለክ በሁሉም ደብድቤ ነው ማሸነፍ። ምንም ጥርጥር የለውም። ስለዚህ ኔክስት የቲኤፍሲ ሻምፒዮን አንተ ነው የምትሆነው። ኤቲኤፍሲ 03 ቋሚ ነኝ። እንደው 03 05 06 ሁሉንም እኔ ነኝ የምጫወተው ከዚህ በኋላ። የዚህ ኪሎ ሻምፒዮን እኔና እኔ ብቻ ነው የምንሆነው ከዚህ በኋላ። ሀብቴ አልገባም፣ በቃ አልገባም። እንደዚህ አይደለም። እንደዚህ ብዙ ነገር አታስብ። ባጭሩ ነው ማስቀረ። ሊደብር ይችላል፣ ግን እንደዛ ምንም አዲስ ነገር የለውም። ኖካውት ጠብቅ። ምንም አዲስ ነገር ሌላ ምንም አትጠብቅ። ኖካውት እናያለን። ሁላችሁም በደንብ ጠብቁ። በባለፈው ጌም እንደነገርኳችሁ እርግጠኛውን ነው የምነግራችሁ። በእርግጠኝነት እኔ ነኝ ቻምፒዮንነቴን አስጠብቄ የምቀረው። የሁላችሁ ሁላችሁ የእኔ ደጋፊ ናችሁ አይደለ? እስካይን የሚደግፍ አለ እዚህ ውስጥ አለ? የሚደግፍ አለ? የስካይ ደጋፊ ነው? ኦኬ። ኢቲኤፍሲ 03 ትፋለመኛለህ። ፌስ ኦፍ አደርጋለሁ አሁን። ናይስ። ሌላ ደጋፊ አለ የስካይ? እንግዲህ ደጋፊዎች እጅግ አድርጌ አመሰግናችኋለሁኝ። የኔ ጨዋታ በቃ ቀላል እንዳያለቀ ቁጠሩት። ኢቲኤፍሲ 3 እንገናኝ። ብራቮ። ሌላ የፍሬዘር ሀብታሙን ባውሮ ይሻለኛል። ሀብታሙ ጋር ልትሄድ ነው? ፍሬዘር ከዚህ በኋላ 63ን ይዞ ይቀጥላል። እኔ 67 አለሁኝ። ሀብታሙ 60 ኪሎ ይወርዳል። ታያላችሁ። ቼንጅ ያደርጋል፣ ኪሎውን ቼንጅ ያደርጋል። ስለዚህ አሁን አንተ እያልከን ያለ ነው ሁለቱንም ካታጎሪ አንዱን በራሴ አንዱን በልጄ ይዘዋለሁ። ምንም ተስፋ የለውም። በቃ እና እንደዚህ ያልኩት ሌላ ልጅ አመጣለሁ። ስለዚህ እንዳለ ቆጣጠራችኋለሁኝ። አንዴ
አዳምጡኝ። አንድ ነገር ደግሞ ኮቹ ነው። ሌላ ነገር እንዲናገር መጠበቅ እኮ የለባችሁም አይደል? ኮቹ ነው። ስለዚህ ለልጁ መልካም ዕድል መመኘቱ አይቀርም። ያንን ዕድል ግን አከሽፈዋለሁ። ይኸውልሽ ሀብትሽ ፍሬዘር ማለት ነው አይደለም? ለአንተ ለእኔ ራሱ በጣም የሚከብደኝ ሰው ነው። የዛን ያየኸውን ይኸውልህ ህልም ነው የሚሆንብህ። ሌላ ነገር ጠብቅ። በእናንተ ምክንያት ሰሚትና ሳር ቤት በጣም የደጋፊዎች ፓወር አለ ይባላል እና እሱ እንዴት ነው የምታስታርቁት ታዲያ? አንተ ሰሚት ነው የምታሰራው፣ እሱን አርቀን ሳር ቤት ወስደነዋል። ምንድን ነው? እሺ የሰሚት ብራንች ደጋፊዎች እንዳለ እኔ ናቸው። ስለዚህ ፍሬዘርን ይደግፋሉ፣ ሳር ቤትንም እንደዛው። ካልሆነ የፋይት ፕሮግራም እናዘጋጅ እንችላለን። ግን እኔ የምልህ ከማጆክ ጋር ተጫውተህ ነበረ እና ማጆክ ነው ጠንካራ ወይስ ይሄኛው ነው? ምን እንጠብቅ? ሪሊ እስቲ አንተ ብዙ ጊዜ ቃል በመግባት ነው የምትታወቀውና ቃል የገባውን ነገር በተግባር ታሳያለህ ብዙ ጊዜ እና እስቲ ምንድነው ቃል የምትገባው በእነሱ ፊት እንዲህ ነው የምጨርሰው የምትለው ነገር ካለ? ቃል እገባላችኋለሁኝ። እኔ ቃል ስገባ ግን እናንተ የፈለጋችሁትን ቻሌንጅ ማድረግ የምትፈልጉ ሰዎች አላችሁ። በዚህ ጨርሰው የምትሉ ቻሌንጅ የምትሰጡ ሰዎች አላችሁ። ቀኝ ነው ብዙ ታወራለህ ነው። ይሄንን አትበሉኝ። ቻሌንጅ መስጠት ትፈልጋላችሁ? ልጅህን ሳስቀይመው ቻሌንጅ አይደብር እኮ ቻሌንጁ ምንድን ነው? በ13 ሰከንድ ሲጨርስልህ አንተ ምንድን ነው የምታደርገው? ማዘዝ አይደለም ፈልገው፣ ቻሌንጅ ነው ፈልገው። እኔ በ13 ሰከንድ ከጨረስኩት አንተ ምንድን ነው የምታደርግልኝ? ለኔ ቻሌንጅ ስጡኝ ነው። የሆነ ነገር አደርግልሃለሁ በሉኝ፣ በዚህ ጨርሰው በሉኝ። እናንተ ባረጋችሁ ትጨርሳለሁ። የለም። ስለዚህ በቃ እኔ አንደኛው ዙር ላይ በቀኝ እጅ ጨርስላችኋለሁ። ይሄንን ጠብቁ። ቀኝ እጅ ብሏል። አንደኛው ዙር ላይ ቀኝ እጅ ይመጣል። በነገራችን ላይ 18 ፕሮፌሽናል ፋይት ያለው ነው። 18ቱንም አሸንፏል። አንድም ሉዝ የለበትም። እኔ ደግሞ የመጀመሪያውን ሉዝ እሰጠዋለሁ። ጠብቁ። እሺ፣ ቴንክ ዩ በጣም እናመሰግናለን። አሜን። እስቲ አንተ እዚህ መድረክ ላይ በመገኘት ምን ተሰማ? እችን ብቻ በለኝና ሌላውን በቀጣይ እናወራለን። እሺ፣ አመሰግናለሁ። ጌች እግዚአብሔር ያክብረን። ቻው፣ አመሰግናለሁ እዚህ ስላደረሳችሁ። ያኔ ጋር መስፍኔ የለምና ፈርቶ ነው የቀረው። ልብ አንሰጠው እንግዲህ የት እንደሚል እንጃ፣ ብቻ ልብ አንሰጠው። ፈርቶ ነው የቀረው። ከመጣ ንገሩት፣ ወይ አንገቱን ቀን ትሸጥሏለሁ ወይ ሪምሱን ነው ሰብረው። ቴንክ ዩ በጣም እሺ። አሜኒ በጣም እናመሰግናለን። ረቢቅ የምትለው ነገር አለ? ጨምርች። አንድ የማስፈቅደው ነገር አለ። ኢቲኤፍሲን በሙሉ የኢቲኤፍሲ አጠቃላይ ካምፓኒው ማለት ነው በ21 እዚህ ኢቲኤፍሲ ላይ ያለኝ ዱሬሳ በ23 ኢትዮ ፋይት ናይት ይወዳደራል። ከፈቀዳችሁልኝ እዛ ሄጄ ዱሬሳን ማሸነፍ እፈልጋለሁ። በሁለት ቀን ልዩነት ማለት አመሰግናለሁ። እሺ እድሪስ ጋር ስትልኝ እድሪስ እንግዲህ ከቅርብ ጊዜ ወዲህ በጣም ሶሻል ሚዲያው ላይ አወዛጋቢ እየሆንክ ነው። ሁሉም አንተን መንካት እየፈራ እየመጣ ነው። ምንድነው እያደረክ ያለው? ምንድነው ሚስጥሩ? ምንድነው ዝግጅትስ? ለቦይካስ ምንድነው የምትሰጠው ነገር? በመጀመሪያ ሰውን ያላመሰገነ ፈጣሪውን አያመሰግንም። ይሄ ነገር እንዲሳካ እዚህ ላደረሳችሁ ሰዎች በሙሉ ለደጋፊዎችም ጭምር ማመስገን እፈልጋለሁ። በመቀጠል እናትና አባቴ ሲያሳድጉኝ ካላ ውጪ ማንንም መፍራት እንደሌለብኝ አድርገው ነው ያሳደጉኝ። ስለዚህ ስጋ ለብሶ እንደኔ እጅና እግር ለብሶ ይዞ የሚመጣ ማንኛውንም ሰው እንደማልፈራ ለመናገር እፈልጋለሁ። ከዛ ውጭ ግን አይ ቲንክ ቦይ ሳይመን ጎበዝ ፋይተር ነው ብዬ ገምታለሁ። ውስጥ ላይ ቆንጆ ጨዋታ እናሳያቸዋለን። ከባለፈው የተሻለ ትክክለኛ ኤምኤምኤ ፋይት ከኛ ጠብቁ። በዚሁ አጋጣሚ ለጋምቤላ ደጋፊዎች እኔም የእናንተው ልጅ ነኝ። ኢትዮጵያዊ ናችሁ፣ ኢትዮጵያዊ ነን። ግን ቆንጆ ጨዋታ አሳያቸዋለሁ። አመሰግናለሁ። እኔ ያልገባኝ ነገር አለ። ድረስ ሴዶ ምን አገብቶት ነው ሚዲያ ላይ አንተን ሊናገር? ምንድን ነው ያላችሁ ነገር አለኛ ማናቀው ከኛ የደበቃችሁ?
ጥሬ ስጋ በጣም ነው የምወደውና 10 ኪሎ እያዘዘ እየጨረሰብኝ አስቸግሮኝ። ጸባችሁ ጥሬ ስጋ ነው። ጥሬ ስጋ ይፈተዋል የኛን ጸብ። ስለዚህ ጥሬ ስጋ ይፈተዋል ነው የሚላችሁ ይሄንን። ስለዚህ ይሄ ብቻ ነው ቦይ ምንድን ነው የምትለው ነገር? እኔ ኢትዮጵያዊ ነኝ ችግር የለም ጋምቤላ እኔም ልጃችሁ ነኝ፣ ግን ወንድማችሁን ግን እንደማይሆን አድርጌ ነው ምልከው እያለ ነው። ምንድን ነው የምትለው? ይኸውላችሁ እኔ የምለው በዚህ ዓለም ላይ እንደሱ ቦቦከ ወይ ፈሪ አይቻልም። ምክንያቱም ብዙ ጊዜ ጠርቻለሁ፣ እስካሁን ድረስ ምላሽ አልሰጠኝም። እሱ እየጠበቁ ነው። እስካሁን ድረስ ህዝብ እንደዚህ ተቀምጦ ራሱ አልተናገረኝም እኮ። ይኸው ስለ ሴዶን የሚያወራው ስለ ሌላም ያወራል። እስኪ ተናገረኝ ስብናት ስለኔ አውራ እስኪ። ለምን ፈርተህ ስለ ሌላ ሰው ታወራለህ ነው የሚለው? ምንድን ነው የምታወራው? ሪንጉስ ከገባን በኋላ ነው። በነገራችን ላይ ቦይካ የሚለው ስም የአንድ የነጭ የፊልም አክተር ስም ነው። እሱ ያላርጋችሁ ይወላችሁ። ትክክለኛውን ጨዋታ ሪንጉስ ስንገባ ሁለታችንም ስማችንን ከፍ አድርጎ የሚጠራው የትኛው እንደሆነ ሪንግ ውስጥ ነው የምናየው። እዚህ ምንም የምናየው ነገር ይወላችሁ። ቦይካ ኤክስፕሌን አድርጋችሁ ይሄ ቦይካ ነው አይደለ? የነስም ደግሞ ቦይካ ነው። እሺ አሁን በቀሉ ጋር ደረሰ። ጨፍራ እዛ ጋር ትጨፍራላችሁ፣ እዛ ጋር ትጨፍራላችሁ፣ እዛ ጋር እንጨፍራለን። እስቲ ለሴዶና ለጆኒ ፐርሰናል ጥያቄዎች ካሏችሁ እሺ፣ ይዙ ማይክ አዘጋጅልኝ፣ እኔ እነግርሃለሁ። ይዙ የታለ? ይዙ የታለ? ማይክ አንድ ከጆኒ አንተ ቆይ ለይዙ ለአብዩኤል ስጥልኝ እስኪ አብዩኤል በመጀመሪያ አመሰግናለሁ። ይሄ ነገር እንዲሆን ስላደረጋችሁ ይመቻችሁ። በጣም ትልቅ ነገር ነው ያደረጋችሁት። በጣም የምንፈልገውን ነገር ነው ያደረጋችሁ። እናመሰግናለን። አንዴ ዝም በሉ እባካችሁ። ለሴዶ ነው አንድ የመጀመሪያው ጥያቄ ሀሳብ ሊሆን ይችላል። እኔ ባልኖር ኖሮ ይሄ ነገር ሀፕን አያደርግም ብለሃል። ይሄ ለሌሎች ፋይተሮች ዲስሪስፔክት ስለሆነ ይታረም። ሁለተኛው አሁን ፕሮፌሽናል ጥያቄ ነው የምጠይቅህ። ወደ ጥልቆ ሄደህ ታውቃለህ? ወደ ጥልቆ ሄደህ ተላፍተህ ታውቃለህ ከሰው ጋር? እስቲ ባፍንጫ ታውራ እስቲ ባፍንጫ ታውራ ግራውንድ ቴክኒክ ላይ እንዴት ነህ? ወደ ጥልቆ ሄደህ ያወራ ስለሆነ እየሰማሁ ነው። ወደ ጥልቁ ሄደህ ፋይት አድርገህ ታውቃለህ? ከሰው ጋር ግራፕል አድርገህ ታውቃለህ? በደንብ እስከ መጨረሻ ይህ መልእክት ለአንተ ነው። አያውቀውም ጥልቁ ምን እንደሆነ አሳየው። እሺ ያረዳል ነገርኩህ እኮ በአፍንጫ ነው የምታወራ ብዬ ነበር። እሺ ጥያቄ ስትልኝ ያለ እሺ፣ በመጀመሪያ ድል ስለስተኛ አመሰግናለሁ። ይህ ምርጥና ወጣቱ የሚኮራበትን ፕሮግራም ስላዘጋጃችሁ እናመሰግናለን። ጥያቄ ለጆኒ ነው። ዛሬ በዶሮ እንቁላል ነው ወይስ በሰጎን ነው የምትመታው? እና አዘጋጅ ሆነ እበለዋለሁ። እንቁላል አይክትፎ አይደለም ጁስ እበለዋለሁ። እና የመጣው እንቁላል እበለዋለሁ። እሺ እንዳታባክሉ። እኔ ሴዶ ላይ ምግብ ዌስት ማድረግ አልፈልግም። ምግብ ምንም አይነት አይደለም። ምግብ ወንበር ራሱ ወርወርበት የሚበላ ይመስለኛል። ምንም አይነት ነገር ዌስት አናደርግም። እንዳያሳስብሽ በቀሉ እንዳያሳስብሽ እንዳያሳስብሽ። ዊ ዶንት ኬር ጥያቄ ለጆኒ ነው። በስንት ራውንድ የምትጨርሰው ይመስላል ሴዶ? ከመጀመሪያው ራውንድ አያልፍም ፋይት። የእሱ ተፋላሚ አብርሃም ሁለታችሁም ስታንሳችሁ ለካሜራ አዩ። ናይስ
ለፊት መተያየት አይን ላይ ይታያል ይባላል። ማን ፈሪያው? እናመሰግናለን። ቴንኪው ጆኒ አስተምሮት እንዳይመጣ ሚክስድ ማርሻል አርት MMA ንቃተ ህሊና ንቃት በዚህኛው ፋይት ጸጉሩንም አሳድጎ ሌላ ነኝ ብሎ ነው የመጣው። ሌላው የሰሜኑ አንበሳ ሮቤል ስካይ ሊሚት ሰማይ ነው መዳረሻ የሚገድበኝ ሰማይ ብቻ ነው የሚለው ሮቤል ምን ይዞ መጥቷል? አደራ የጸጥታ ኃላፊዎች እየፈተሻችሁ ላሉ ለምሽት አደራ። እስቲ ሁለታችሁም ወደ ተመልካች እስታንሳችሁን ማሳየት ትንሽ ወደፊት ወጣ እስታንሳችሁን ማሳየት ፊት ለፊት ያስጠላል። በሚክስድ ማርሻል አርት ንቃተ ህሊና እና ሮቤል እንቁላል የቀረቀረ በ75 ኪሎ ግራም በጣም የሚያስጠላው እባካችሁ ፋይተሮች መድረክ ላይ ምንም አንፈልግም። ዚስ ኢዝ ፌስ ኦፍ ምንም አንፈልግም። እባካችሁ አሞታል ይፍትህ በጣም ደባሪ ነው። አይ ንቃተ እንቁላሏን ጨምራት ጆኒ ምን ነው ፊልም ያላየ ካየው እዚህ ጋር የአድዋ ፋይት ናይት ሁለት ልዩ የመግለጫ ስነ ስርዓት በፌስ ኦፍ እንደቀጠለ ነው። እባካችሁ ፋይተሮች እባካችሁ ፌስ ኦፍ ላይ ምንም አይነት ነገር አንፈልግም። በለው ኧረ ተው በቃ ሮቤል ታዘዘ። ሮቤል ታዘዘ። በቃ ተቀደምክ። እሺ በቃ እባካችሁ ፋይተሮች ይኸውላችሁ፣ አሁን የቀራችሁ ፋይተሮች ይኸውላችሁ ኤኒ ፋይተሮች ወደዚህ ሲመጡ እባካችሁ የምንፈልገው ፊት ለፊት መታየታችሁ ብቻ ነው። ይሄ ደግሞ ዓለም አቀፍም ላይ ያለ ነገር ነው። ስለዚህ ለጸጥታ አካላትም ለመድረኩ አይመጥንምና ስለዚህ እባካችሁ ሮቢ ትንሽ ተረጋጋ። ይጋጠማል እንዴ?
እሺ እንቀጥል። ሌላው እንግዲህ በዚህ ፋይት የምንጠብቀው እድሪስ ሄቪዌት ከቦይካ ጋር እድሪስ በሚክስድ ማርሻል አርት ኤምኤምኤ እድሪስ ከቦይካ በሄቪዌት እድሪስ ሌላው የእድሪስ ተፋላሚ ቦይካ ሳይመን ደጋፊዎች የላችሁም እንዴ? ደከማችሁ? የቦይካ ደጋፊዎች እኔ አንደኛው ማፊያ ነኝ። ናይስ። ሁለታችሁም ወደ ፊት ለፊት። እዚህ ሁለተኛ ቦስ ነው። ትንሽ ወጣ። ናይስ ፌስ ኦፍ። ምንም ንክኪ አንፈቅድም። ፌስ ኦፍ። መታየት ናይስ ቴንክ ዩ። ስፖርታዊ ጨዋነት። ናይስ ሴዶ ኪንግ ዘ ፋይተር ፌስ ኦፍ ብቻ ነው የምናደርገው። ምንም አይነት ተቺንግ አይቻልም። ናይስ ሴዶ ኪንግ መጥቷልና አሁን መድረኩ ላይ ያለው ማን ነው? ኪንግ ሴዶ። ናይስ በ85 ኪሎ ግራም የኢቲኤፍሲ 01 ሻምፒዮን ጆኒ ጆኒ ዶሮ ነው ሴዶ። እንቁላሉ አልፏል። እዚህም ካለ ፈትሹ። ምንም አይነት ንክኪ አንፈቅድም። ሴዶ ሁለታችሁም እኛን ማክበር አለባችሁ። ፌስ ኦፍ ብቻ ነው የምታደርጉልን። ፌስ ኦፍ ብቻ። እሺ ውረድ፣ አንፈልግም። ውረድ፣ ችግር የለውም። ውረድ። አሁን የምንፈልገው ይኸውላችሁ፣ ፕሊዝ ጆኒ፣ ምንም አይነት ተች አንፈልግም። ፊት ለፊት መታየት ብቻ። ዶሮ ፊት ለፊት መታየት። መታየት ብቻ። ፋይት አንፈልግም። አረሳቸው ሴዶ ቆይ ተው፣ ተረጋጉ እባካችሁ። ልቡን አርሶን አንዴ እባካችሁ ተረጋጉ። ሴዶና እኔ ጋ ሴዶ ና። ተው ሴዶ አትመረው። ሴዶ ሊያስመቱ ነው። ይኸውላችሁ ሴዶ ሊያስመቱ ነው። ጆኒ አሁን አልተሳቀም። ጆኒ እኔ ስማኝ፣ ምንም አይነት ተቻ አንፈልግም። ምንም አይነት ቢያንስ ሚዲያው እናንተን ፊት ለፊት ማየት ይፈልጋል። ተረጋጉ። ፎቶ ብቻ። ናይስ። ና ጆኒ፣ ና እዚህ ጋር መሀል ግባ። ጆኒ ዛልበር እንደሆነ ይዟል። ጆኒ እንደሆነ ይዟል። ፎቶ ብቻ። ጆኒ በለው ይዟል በእጁ። በዛኛው እጁ እንቁላል ወለ
ችግር የለም ና ጆኒ በለው ፎቶ ብቻ እዚህ ችግር ና ተቀበል። ምንም አይነት ኩሽያ አንፈልግም። በቃ ሴዶ ሊያስመቱ ነው። ህዝቡንና ክብር ህዝቡን ተጠንቀቅ፣ ሊያስመቱ ነው። ፎቶ ብቻ ዳኒ ከፈት አድርግላችሁ። ከፈት ፎቶ ብቻ Thank you. መታየትም አልቻሉም። እንግዲህ ነሐሴ 21 በጉጉት የሚጠበቀው የአድዋ ፋይት ላይ እንግዲህ ነሐሴ 21 ሁለቱም በደንብ ይተያያሉ።